እሺ እንዴት ናችሁ? ብዙዎቻችን ስፖቲፋይን ሞድ አድርገን የምንጠቀም ሰዎች አሁን መስራት አቁሟል። ለሱ ደግሞ የሚሆን አንድ አሪፍ አማራጭ ይዤላችሁ ነው የመጣሁት በዛሬ ቪዲዮዬ። ያው እንደምታዩት ስፖቲፋዮች ክራክድ እና ሞድ የተደረጉትን ስፖቲፋይ አክሽን ወስደው እንዳይሰሩ አድርጓቸዋል። ስለዚህ ለሱ ደግሞ የሚሆን አንድ አሪፍ አማራጭ ነው ዛሬ ማሳያችሁ። እሺ በቅድሚያ ቴሌግራም ግሩፕ ላይ ተገቡና እዚህ ጋር ታች የምታዩትን አፕሊኬሽን ትጭኑታላችሁ። ዲዘር ይባላል። ዲዘርም እንደ ስፖቲፋይ ዘፈን ማጫወቻ ፕላትፎርም ነው፣ ግን እሱ ሞድ የተደረገው እስካሁን ስላልተዘጋ በሱ መጠቀም ትችላላችሁ ማለት ነው። እሺ እሱን ከጫናችሁ በኋላ አፕሊኬሽኑ ጋር ትሄዳላችሁ። ልክ አፕሊኬሽኑ ጋር ስትሄዱ መጀመሪያ አካውንት እንድከፍቱ ይጠይቃችኋል። አካውንት ከከፈታችሁ በኋላ ይሄኛው ፔጅ ይመጣላችኋል። እዚህ ጋር የምታዩት ያው ይሄኛው ፔጅ ይመጣላችኋል። እዚህ ጋር ፊት ለፊት ያሉትን ዘፈኖች ከፈለጋችሁ መስማት ትችላላችሁ። ኦር ደግሞ ሰርች አድርጋችሁ ኢቭን አማርኛ ዘፈኖችንም ሰርች ማድረግ ትችላላችሁ። አሁን ለምሳሌ ማይክል ጃክሰን ብል ያው እንደምታዩት ይሰራል ማለት ነው። ይሄ ደግሞ ከስፖቲፋይ ፕሪሚየም ከስፖቲፋይ ሞድ ለየት የሚያደርገው ፕሌሊስት ክሬት አድርጋችሁ እኔ ክሬት ያደረኩ ፕሌሊስት ነው። ፕሌሊስታችሁ ላይ ኦፍላይን ሙዚቃዎችን ዳውንሎድ ማድረግ ትችላላችሁ ማለት ነው። ሙዚቃዎችን ኦፍላይን እንዲሰሩላችሁ ይኸው ራይት ምልክት የሚያመጣባቸው ዳውንሎድ ያደረኳቸው ዘፈኖች ናቸው። ስለዚህ ኢንተርኔት በማይኖራችሁ ጊዜ ታክሲ ውስጥ ምናምን ስትሆኑ ዘፈኖቹን መስማት ትችላላችሁ ማለት ነው። እሺ ቪዲዮ ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቻናሌን ሰፖርት አድርጉ። በሌላ ቪዲዮ እስክንገናኝ ድረስ ቻው።